ሰላም አለይኩም ወረሕመቱላሂ ወበረካቱ። ሰላም እንዴት ናቸው? እህታችን እዚህ ጥያቄ ትጠይቃለች። ይህ ጥያቄ በጣም አሳሳቢ ጥያቄ ነው። ለሌሎች ሼር አድርጉት። ባረከላሁ ፊኩም። ምን ትላለች ጥያቄዋ ላይ? ወንድሜ በአላህ እኔ ሙስሊም ነኝ፣ ክርስቲያን ላገባ ነው እና እሱ በራሱ ሃይማኖት እኔ በራሴ ሃይማኖት መኖር ይቻላል እንዲህ በአላህ ንገረኝ ይላል። አይቻልም፣ አይፈቀድም፣ ሐራም ነው፣ ክልክል ነው። አምላካችን አላህ ሱብሓነሁ ወተዓላ በቁርአን ላይ ከልክሏል። አላህ በሱረቱል በቀራ ላይ ምን ይላል? ወላ ቱንኪሑል ሙሽሪኪነ ሐታ ዩእሚኑ ይላል። በአላህ ላይ የሚያጋሩ ሰዎችን ወይንም አላህን የካዱ ሰዎችን እንዳታገቡ በፍጹም አይቻልም ብሎ ተናግሯል። በሌላ ቦታ ላይ አምላካችን አላህ ሱብሓነሁ ወተዓላ ላ ሁነ ሒሉን ለሁም ወላ ሁም የሒሉነ ለሁነ ይላል። እናንተ ለእነርሱ የእነርሱ ለእናንተ ፍጹም አይፈቀድም ማግባት ብሏል። ወላ ቱምሲኩ ቢዕሶሚል ከዋፊር ይላል። ታች ወረድ ብሎ ከካህዲያን ሰዎች ጋር የትዳርን ቃል ኪዳን እንዳትይዙ ብሎ ተናግሯል። ታዲያ በዚህ ትዳር ላይ ያሉ ሴቶች ሁክማቸው ምንድን ነው ከተባለ እነዚህ ሰዎች በዝሙት ላይ ነው ያሉት። የሌላ እምነት ተከታይ አግብታ የምትኖር ሴት ዝሙትን እንደሰራች ነው የሚቆጠረው። እያንዳንዱ ከባሏ ጋር የምታደርገው እንደ ዝሙት እየተጻፈ ነው ከአላህ ዘንድ። ልጆቿም የምትወልዳቸው የዝሙት ልጆች ናቸው። የዚያ ሰውዬ ልጆች በፍጹም አይደሉም። ነገ ወልቂያማ ወዴት ነው የሚሄዱ ከተባለ እነዚህ ሰዎች ወደ ጀሃነም ነው የሚሄዱት ያለምን ተፈጥሮ። አምላክ አላህ ሱብሓነሁ ወተዓላ በቁርአን ላይ ወላ ተቅረቡ ዚና ኢነሁ ካነ ፋሒሸተን ወሳአ ሰቢላ ብሎ ተናግሯል። ስለዚህ በዝሙት ላይ ነው ያላችሁት። አላህ ልትፈሩ ይገባል። ነገ ወልቂያማ ወደ ጀሃነም ነው የምትሄዱት። ተጠንቀቁ። ይሄን ነገር ብዙ ጊዜ ተናግረናል። ሰው እንዴት የራሱን ህይወት ለጀሃነም ያመቻቻል? ጊዜያዊ ህይወት ነው እዚህ የምትኖሩት 50 ዓመት 60 ዓመት ምናምን። ለዚህ ለቅርብ ጊዜ ብላችሁ የዘላለማዊ ቤታችሁን አታበላሹ። ይወታችኋል። አምላክ አላህ ሱብሓነሁ ወተዓላ ከልክሏል። ነቢያችን ሰለላሁ ዐለይሂ ወሰለም ጋር መጣች አንድ ሴት እና ጠየቀች፣ ያ ረሱለላህ ኢኒ ኡሪዱ አን አተዘወጅ ፈቢማዛ ተንሰሕኒ አለች። አንቱ የአላህ መልክተኛ ሆይ እኔ ላገባ ፈልጋለሁኝ፣ ምን አይነት ባል እንዳገባ ይመክሩኛል እርሶ ብላ ጠየቀች። ኢን ወጀድቲ ረጁለን ሳሊሐን ፈተዘወጂ አሏት። በአላህ መንገድ ላይ ቀጥ ያለን ሙስሊም ካገኘሽ አግቢ ብለው ተናገሯት። በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ምክራቸውን ሲሰጡ ለሴቶች ኢዛ ጃአኩም መን ተርደውነ ዲነሁ ወኹሉቀሁ ፈዘውጁሁ ኢላ ተፍዐሉሁ ተኩን ፊትነቱን ፊል አርድ ወፈሳዱን ዐሪድ አሉ። ዲኑንና ስነ ምግባሩን የምትወዱለት አይነት ከመጣ ዳሩት ይህን ሰው አለ። የትዳር መስፈርት ዲን ነው፣ አኽላቅ ነው፣ ስለ ምግባር ነው። ስለዚህ አላህን ፍሩ ሴቶች። ነገ ይሰልምልናል ምናምን እያላችሁ ከካፊር ሰዎች ጋር ያላችሁ ሰዎች ካላችሁ በራሳቸው ጊዜ የጀሃነምን መንገድ እያመቻችኋቸው ነው። እሺ አላህን ፍሩ። በዚህ መንገድ ላይ ያሉ በዚህ ትዳር ላይ ያሉ ሰዎች ምን ማድረግ አለባቸው ከተባለ ዳዕዋ ያድርጉለትና ያን ሰው ከተመለሰ ሰየው እምቢ የሚል ከሆነ ወዲያው መለያየት ግድ ነው። ካልሆነ ህይወቷ የዝሙት ህይወት ነው። የምትወልዳቸው ልጆች የዝሙት ልጆች ናቸው። አላህ ነው።